በክፍል ባለፈው ሳምንት በክፍል 20 ትሁት ማን ፈታት እያልን እንግዲህ ስንወዘጋገብ ነበር። ማን የፈታት? ተፈታስ? ምን ተፈጠረ? ካሌብስ ከሄደበት ተመለሰ ወይስ አልተመለሰም? እነ ሁለት ባልና ሚስት ነው የሚባሉት ወይስ ሚስትና ውሽሜ ምን ላይ ደረሱ? ያሰቡት ተሳካላቸው ወይስ ምን ላይ ናቸው የሚለውን እንግዲህ በዛሬው በክፍል 21 ይዘንላችሁ ከቸች ብለናል። ለቤቴ አዲስ የሆናችሁ ሰብስክራይብ የሚለውን የደወል ምልክቱን እየተጫናችሁ ቤተሰብ ሁኑ። ቤተሰቦቼ ደግሞ ሸር ላይክ በማድረግ አበረታቱኝ። የምታበረታቱኝ ደግሞ ጀዛኩም አላህ ኸይር እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። ትሁት ተከታታይ ድራማ ክፍል 21 በዛሬው ምን ይዞልን መጣ የሚለውን አብራችሁኝ ስትቆዩ ሁሉንም ትሰማላችሁ። እንግዲህ በባለፈው ሳምንት ትሁት በክፍል 20 ትሁት ከአሰሩበት ቦታ እንዳጧትና ገብተው ባዶ ክላስ እንዳገኙና ግራ እንደተጋቡ ሁለቱ ቲናና ዳኒ ማለት ነው ግራ እንደተጋቡ ነበር ያለቀው ማለት ነው። ከዛም እንግዲህ አባባም ያው ፍለጋቸውን እንደቀጠሉ ነበሩ። ከዛም እንግዲህ በክፍል 21 እንግዲህ ይዘውልን የመጡት ምንድን ነው ካላችሁ ቲናን ያስፈቷት እንግዲህ የፈቷት አባባ ናቸው። አባባ እንዴት አወቁ ካላችሁ ደግሞ አባባ እንግዲህ ያው ልጃቸው ካሌብ ተጠባበቁ ተጠንቀቁ ብሏቸው አስጠንቅቋቸው ስለሄደ አባባም የዋዝ አይደሉም፣ እየተጠነቀቁ ነው። እሷም ያው እየተጠነቀቀች ነበረ። እንግዲህ ሳታስበው ነው ይሄ ነገር የተፈጠረ። እናማ በጥንቃቄ መሀል ያው ሁለቱ ተንኮለኛ ቲናና ዳኒ የሚሰሩትን እየተከታተሉ ስለነበረ አውቀው እንዳላወቁ መስለው ሲከታተሉ ስለነበር ምን እንዳደረጉ እንግዲህ አይተዋል ማለት ነው። ስለዚህ እሳቸው ስላዩ ማነው ከተዘጋችበት ክላስ አስለቀቋትም እንግዲህ ውጭ ላይ ተገናኝተው በቃ አንቺ ምሳ የምትፈልጊው ነገር በላልተሽ ቀስ ብለሽ ከኔ በስተጀርባ ነይ እኔ ቀድሜ ልሂድ ብለው እንግዲህ አስጠንቅቀዋት ብር ሰጠዋት። ይሳቸው ቀድመው ይገባሉ። ሲገቡም እንግዲህ ሁለቱም ግራ ተጋብተው የት ሄዳ ይሆን? ምን ይፈጠር ይሆን? አሁን በቃ አለቀልን እያሉ እየተመካከሩ አባባ ሲመጡ ደነገጡ። ሁለቱም ማለት ነው። ያው ሳላ ላይ እንደተለመደው ሁለቱ ያው ታውቃላችሁ ፒስ ናቸዋ። እናማ እንግዲህ እያወሩ እያሉ አባባ ሲመጡ ደንገጥ ብለው የት ሄደው ነው አባባ ሲሏቸው ፖሊስ ጣቢያ ብለው አስደነገጧቸው። ደነገጡ። ምነው ደነገጣችሁ ሲሏቸው አረ ምንም ብለው እንግዲህ እንዲሁም ፖሊስ ሊመጣ ነው፣ ከቤት ሊመጣ ነው፣ እኛንም ምርመራ ስለሚያስፈልገን ልንመረመር ነው ሁላችንም ሲሏቸው ይሄው እንግዲህ ዳኒ እንግዲህ ፈሪ ነው ታውቃላችሁ። ሽንት መጣ ሲሉት ሽንት መጣ አለና እንግዲህ ወጣ። ከዛም እሷም ደግሞ እስኪ ወንድሜን ልየው አለችና ያው በመንቀጥቀጥ በፍርሃት ሙድ ተያይዘው ወጡ። ከዛም ምን ይፈጠር ይሆን? አሁን ምን ታረገን ይሆን? ምንድን ነው የሚውጠን እያሉ እንግዲህ አንቺ ነሽ ሁሉ ችግር፣ ዝም ብለሽ እንደዚህ እንጨርሳት እንደዚህ እናርጋት እያልኩ አትሰሚም ምናምን ብሎ እንግዲህ እሷም ደግሞ በቃ የሆነ ነገር ሲፈጠር ከኔ ላይ ነው የምታሳበው ምናምን እያለች እየተጨቃጨቁ እንግዲህ ከዛም እንግዲህ ካሌብም ከሄደበት ይመጣል። ካሌብ ከመምጣቱ በፊት ያው ትሁትም ተመለሰች ከቤት ስትመለስ ቲናን ታገኛታለች። ከዛ በኋላ ቅጥ አረገቻት ማለት ነው።
ከዛም ስትቀጠቅጣት እንግዲህ አለቃቀሰች። ምን አለች? ከዛ በኋላማ ሐኪም ቤት ገባው ምናምን አለች ተባለ። ካሌብም እንግዲህ ከሄደበት ተመለሰ፣ ከስራው ተመለሰ። ሲመለስ ቲና የት ናት ሲል እንግዲህ አናቅም፣ ደውለ ጠይቅ አሉት። አባባን ነው የጠየቀ። አባባ ይሄን መልስ ሰጡት። ቲናም ነበረች እያወሩ ነበር፣ መልስ ሰጡት ማለት ነው። ከዛማ እንዴት የት እንደሄደች አታውቁም ሲል በቃ አናቅም፣ ያው የእሷን ነገር እያወክ ምናምን አሉና ተያዩ ሁለቱ። ከዛም እንግዲህ ሲደውልላት ያው እንዲህ ነው ትሁት መታኝ፣ ልጄን አሳጣችኝ ምናምን አለችው። ከዛ ድንግጥ ብሎ ስልኩን ዘግቶ ምን ተፈጥሮ ነው ብሎ ሲጠይቅ የተፈጠረውን ትሁት አላተረፈቻትም ብሎ እንግዲህ አባባ ይነግረዋል ለካሌብ። ካሌብም እንዴት ትሁት እጇን ታነሳለች ከቲና ላይ ለዛውም እርጉዝ ሁና ልጄንም አሳጣችኝ ምናምን አለና እንግዲህ ካሌብም እንግዲህ ተገለበጠ ነው የሚባለው። ተገለበጠና ትሁት ላይ ለመጮህ ሞከረ። በቃ ትሄጃለሽ አልፈልግም ብሎ እንግዲህ ወደ መጮሁ ሲሄድ አባባም ደግሞ ምን እንደተፈጠረ መጀመሪያ አታጣራም እንዴ? ምንድነው ፍርደ ገምድል የምትሆነው? ምን እንደፈጠረ መጀመሪያ አትልም ሲሉት በቃ እኔ ይዚን ያልኩ አይደለም ትሁት እንድትሆን የፈቀድኩላት ልጄን እስከ ማሳጣት ማን ነው ያለህ? ያንተ ልጅ አይደለም። ልጅ እንኳን ቢኖር ያንተ ልጅ አይደለም። ስንቴ እንንገርህ? አንተ አትነቃም እንዴ ብለውታ። ሲጀመር እርጉዝ አይደለችም ሲሉት አባባ እንዴት ታውቃለህ ሲሉት በቃ እኔ አውቃለሁ እርጉዝ አይደለችም አሉት። ከዛማ እያለቃቀሰች ሚኪያጇን ተቀብታ ምናምን ይሁን እውነት ደብድባት ነው መጣች ማለት ነው። ስትመጣ እያለቃቀሰች ከዛ ልጄን አሳጣችኝ እያለች እንግዲህ ማለቃቀስ ጀምራለች ከባሏ ጋር ካሌብ ጋር ማለት ነው። እሱም ደግሞ እንግዲህ እንደማዘን አድርጎ ክላስ ውስጥ ይገባሉ። ከዛም በቃ ትሁት መውጣት አለባት ከዚህ ቤት፣ ልጄን እኮ ነው ያሳጣችኝ፣ እንዲያውም መክሰስ ነበረብኝ እኔ ሆኜ ነው እንጂ ብዙ ነገር ስላደረገችልኝ ውለታዋ ይዞኝ ነው እንጂ ምናምን እያለ እንግዲህ ሲያሽቀብጥ፣ አባባ ደግሞ ምን አሉት? ከወጣችሁ ሁላችሁም ጥርቅ፣ እናንተንም አልፈልግም፣ ትሁት ብቻ ሳትሆን እናንተም ቤት ፈልጋችሁ ማውጣት ትችላላችሁ ይለዋል። እንዴ አባባ ከምር ነው ሲለው፣ በቃ ከምሬ ነው። አዎ ትሁት ወጣም እናንተም አትቀመጡ፣ ትሁት ከወጣኝ አብራችሁ ነው የምትወጡ፣ ትሁት ከተቀመጠኝ ትቀመጣላችሁ ብለው እንግዲህ አባባ እርፍ አሉ። ከዛም እንግዲህ ሂዶ በቃ ትሁት ከተባረረች ትሁትን ካባረርኩ እኛም ቤት ፈልጉ ብሎናል አባባ ሲላት እንግዲህ እኛማ አንወጣም፣ ተከራይም እኮ ለ3 ወር ነው የሚሰጠው ጊዜ፣ እንዴት አሁን ላሁን ውጡ ይሉናል፣ አንወጣም። አረ በቃ ውጡ ተብለናል። ከዛም ደግሞ አባባ አንወጣም ምናምን ሲል አይ በቃ ከወጣችሁ አብራችሁ ነው የምትወጡ፣ ትሁት ከወጣች ትወጣላችሁ፣ ካለበለዚያ ትሁትን ይቅርታ ጠይቅ ይሉታል። እንግዲህ አባባ ካሌብን እኔ እንዴት ይቅርታ ጠይቃለሁ ይላል። በቃ ይቅርታ ካልጠየካት ትሁትን ካላስቀራሃት እናንተም አብራችሁ ነው የምትወጡ ብለው እንግዲህ ድርቅ ይላሉ። ከዛም በኋላ ያው የት ነው የምታርፊው? እንዴት ነው የምትሄጂው? ሲሏት በቃ ካክስቴ ቤት አርፌ ከዛ በኋላ ሄዳለሁ ምናምን ስትል ካሌብን ምን አሉት አባባ ከእግሯ ላይ ተደፍተ ይቅርታ ማለት አለብን። መጀመሪያ እሷ ናት አስራት፣ ከዛ በኋላ የመታቻት ፍርደ ገምድል አትሆን። ስለዚህ አሁን ይቅርታ መጠየቅ አለብህ አንተ ራስህ ሲለው አባባ እሺ ብሎ እንግዲህ ይቅርታውን ለመጠየቅ እና ያው ትሁት ካልወጣች እነሱም እንደማይወጡ ስለሚያውቁ ይህ ዳኒ ተብዬውም እንግዲህ ክችን ገብቶ እርጉዝ አይደለችም፣ እኔ ፍቅረኛ አለኝ፣ ሌላ ፍቅረኛ ለሷ ብዬ ነው፣ እችኛዋ ለብር ብዬ ነው የቀረብኳት፣ ስለዚህ ይቅርታ አድርግልኝ፣ እኔ የለውበትም፣ በቃ ውጣ
እዚህ በኋላ ጫፌ እንዳትነካኝ ብላ እንግዲህ ታስፈራረዋለች። ከዛም በኋላ እንግዲህ ካስፈራራችሁ በኋላ ይወጣል ከክችን። ካሌብ መጥቶ ይቅርታ አድርጊልኝ ሲላት እንግዲህ አይ እኔ ብቻህን ይቅርታ አልልህም፣ እነሱም እንዲያከብሩኝ ከነሱ ፊት ነው ይቅርታ እንድጠይቀኝ የምፈልገው ብላ እንግዲህ ትለዋለች። እሱም ደግሞ እሺ ችግር የለውም ብሎ እንግዲህ ሂዶ ሰብሰብ አድርጎ አባባንም ካሌብ አባባንም ዳኔንም ቲናንም በተሰበሰቡበት ትሁት ነይ በአለና እንግዲህ ይቅርታ አድርጊልኝ ብሎ እንግዲህ ይቅርታውን ይጠይቃታል። ከዛም በኋላ እሺ በቃ ይቅርታ ካደረጋችሁልኝ ችግር የለም አብሬያችሁ እሆናለሁ ብላ እንግዲህ በይቅርታ ሁሉም ነገር ተስማምተው ተቀምጠዋል። ከዛም ዳኒ ምን አለ ለቲና በውጭ ሲገናኙ እንዴ ወንድ እኮ ናት፣ እኔ ወንድ አድንቂያታለሁ ይላታል። እንዴ ለምን ስትለው በቃ እንደዚህ ራሷን አስከበረች፣ ይቅርታ አስጠየቀችን ሁላችንም እሱንም ብሎ እንግዲህ ትሁትን ለማመስገን እየሞከረ እያለ እሷ ትናደዳለች። እንግዲህ ብትናደድም ምንም ማድረግ አይቻልም። ግን አሁንም ያው ሌላ ሰራተኛ ለማምጣት እየሞከሩ ነበረ። ግን ያው ትሁት ተስማምታለች። ከዛም እንግዲህ ካሌብና አባባ ቁጭ ብለው እያወሩ እንግዲህ እየተሳሳቁ ከይቅርተው በኋላ ማለት ነው። እሷም ከባሏ ጋር መጎንጎን ያለባትን እየጎነጎነች ቆይታ ስትመለስ እንግዲህ አባባና ካሌብ የሆነ በቃ ወሬ ደስ የሚል ወሬ ይዘው እየተሳሳቁ ነበር። ያው አባባ እህቴን አመጣታለሁ እያሉ ነበረ። ያው ትሁት ልትሄድ ስለነበር እህታቸውን ሊያመጡ ነበረ። ግን አሁንም ትሁት ቀርታለች። ግን ትሁትን ብትቀር ደግሞ እህታቸውን ማምጣቱን የእህት ማምጣቱን ሀሳብ አልተውትም። ለካሌብ አክስቱ ለአባባ እህታቸው ማለት ነው። እንግዲህ እሷን ነው ይዣት የምመጣ እያሉ እንግዲህ እያወሩ ነበረ። ከወሬያቸው መሀል እንግዲህ ይዤ መጥቼ ሁሉንም ነው የምነግራት፣ እንዴት እንዳሰቃየችኝ፣ እንዴት እንደደበደበችኝ እያሉ እንግዲህ ለካሌብ ሲነግሩት ያው እንደዛ ሲለው እውነት ይህን ሁሉ ልትነግራት እያለ እንግዲህ እየተሳሳቁ አዎ ትምጣ እንጂ እነግራታለሁ፣ ከዛ የሚሆነውን ታያለህ እያሉት ከዛም በኋላ እሷም አጋጣሚ ከዙረቷ ስትመለስ ይህን ነገር ሰምታለች። አሁን ከዛ ቤት ምን ጥቅ ብላ ትወጣ ይሆን ወይስ እዛው ሆና የሚመጣውን ያው ያሰበችውን ታሳካ ይሆን የሚለውን ደግሞ በክፍል 22 ይዘንላችሁ እንቀርባለን። በሌላ ቪዲዮ እስከምንገናኝ መልካም ሁሉ ተመኘውላችሁ። መልካም ሁሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።